በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለበዓለ ትንሣኤው በሰላምና በጤና ደረሳችሁ። እንግዲህ ይህ በዓል ለየት የሚያደርገው ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ኃጢአት ለመታደግ ከሰማያት ሰማያት ወርዶ ተወልዶ በስጋ ተፈትኖ ፈተናዎች ሁሉ አሸንፎ ሞትን ድል አድርጎ ትንሣኤ ያደረገበት በዓል ነው። ይሄ በዓል ጌታችን ለእኛ ያለውን ፍቅር የገለጸበት የፍቅር፣ የሰላም፣ የአብሮነት፣ የአንድነት በዓል ነው። በዓሉን ስናከብር ሁላችንም እንደ ከዚህ ቀደም ሁሉ በኢትዮጵያ ባህል የተቸገሩትን ያጡትን በማሰብ ከእነሱ ጋር አብረን በዓል በጋራ በአንድነት የምናከብርበት የአንድነት በዓል ነው። ስለዚህ መላው ከተማችን ነዋሪዎች፣ ሃይማኖቱ ተከታይ የሆኑ ያልሆኑ ሁላችንም በዓሉ ስናከብር በጋራ እንድናከብር ጥሬን አስተላልፋለሁ። እንግዲህ በዚህ አጋጣሚ ባልተለመደ ሁኔታ ላይ ደጋው ላይ በጣለው ከፍተኛ ዝናብ ምክንያት ኩልፎ ሞልቶ ከተማው ላይ አደጋ እንዳደረሰ ሁላችንም እናስታውሳለን። በዚህ አደጋ ምክንያት የተፈናቀሉ ወገኖቻችን አሉ። ለጊዜው ቋሚ ቤት ሰርተን እነሱን ወደ ቤታቸውን እስከምናስገባ ድረስ መጠለያ ውስጥ ይገኛሉና እነዚህ ወገኖቻችንንም በጋራ በመጠየቅ ከነሱ ጋር በዓሉ እንድናከብር በድጋሚ ጥሬን አቀርባለሁ። በዓሉ የሰላም፣ የፍቅር፣ የአንድነት፣ የአብሮነት እንዲሆን እመኛለሁ። እጅግ አድርጌ አመሰግናለሁ።